ጤና ይስጥልኝ አድማጮች በቅድሚያም አርስተ ዜና በአማራ ክልል የተለያዩ አካባቢዎች የጸጥታ ሁኔታ ውጥረት የነገሰበት መሆኑን ከአካባቢው የሚወጡ መረጃዎች አመለከቱ። ጎንደር ከተማ ውስጥ መንገዶች ተዘግተው የሥራ እንቅስቃሴ የቆመ ሲሆን በአንዳንድ የከተማው አካባቢዎች የተኩስ ድምጽም ሲሰማ ነበር። በደቡብ ክልል ከፍተኛ ዝናብ ያስከተለው ጎርፍ የ13 ሰዎችን ሕይወት ቀጠፈ። የጎርፍ አደጋው በውል ያልታወቀ ንብረትም አውድሟል። የአካባቢው ባለስልጣናት እንዳሉት የጎርፍ አደጋው የደረሰው ትናንት ምሽት በክልሉ ጎፋ ዞን ኡባ ደብረ ፀሐይ ወረዳ ዛባ በተባለ ቀበሌ ውስጥ ነው። የጀርመን መራሄ መንግስት ኦላፍ ሾልስ የኬንያ ይፋዊ ጉብኝታቸውን ዛሬ ጀመሩ። ለመራሄ መንግስቱ ዛሬ ረፋዱ ላይ የኬንያ ፕሬዝዳንት ዊሊያም ሩቶ በቤተ መንግስታቸው ወታደራዊ ሰልፍና ማርሽ የክብር አቀባበል አድርገውላቸዋል። ዜናው በዝርዝር በአማራ ክልል የተለያዩ አካባቢዎች የጸጥታ ሁኔታ ውጥረት የነገሰበት መሆኑን ከአካባቢው የሚወጡ መረጃዎች አመለከቱ። ስማቸው እንዳይጠቀስ የጠየቁ የዶቼ ቬለ ዲደብሊው የመረጃ ምንጮች እንደገለጹት ጎንደር ከተማ ውስጥ መንገዶች ተዘጋግተው የሥራ እንቅስቃሴ የቆመ ሲሆን በአንዳንድ የከተማው አካባቢዎች የተኩስ ድምጽም ሲሰማ ነበር። የመረጃ ምንጮቹ በተኩሱ የተጎዱ ሰዎች መኖራቸውን፣ በዛሬው ዕለት ደግሞ የተዘጉ መንገዶችን ለመክፈት እንቅስቃሴ መኖሩንም አመልክቷል። በስፍራው እንደ ዙ 23 ያሉ የቡድን ከባድ የጦር መሳሪያዎችን ሳይቀር ይዞ የተሰማራው የመከላከያ ሰራዊት አካባቢውን ለቆ እንዲወጣ ነዋሪዎች እየጠየቁ መሆኑንም ገልጿል። እማኙ እንደሚሉት ህብረተሰቡ ለሀገር ህልውና በመንግስት ጥሪ ቀርቦላቸው ከመከላከያ ሰራዊት ጎን ተሰልፈው የነበሩ የአካባቢው ታጣቂዎች ላይ በመንግስት ኃይሎች የሚወሰደውን የጥቃት እርምጃ አጥብቆ እየተቃወመ ነው። አንድ ሌላ የአካባቢው ነዋሪ ስለ ተቃውሞ ቀጣውን ብሏል። በአጠቃላይ አማራ ክልል እየተፈጸመ ስላለው አድሎ ትጥቅ ማስፈታት፣ ሀብት ክፍፍል፣ ማዋከብና ስርዓት አጠቃላይ እየተደረገበት ያለው ሳቦታጅ እዛ ጋር ተያይዞ ነው። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን በምህጻሩ ኢሰመኮ በተለያዩ የአማራ ክልል አካባቢዎች በመከላከያ ሰራዊትና በአካባቢው ታጣቂዎች መካከል የተኩስ ልውውጥና በከባድ ጦር መሳሪያ ጭምር የታገዘ ጥቃት መኖሩን ባወጣው መግለጫ ጠቁሟል። የተኩስ ልውውጥና ጥቃት ተፈጽሟል ባላቸው በሰሜን ጎንደር፣ ሰሜን ወሎና ሰሜን ሸዋ ዞኖች አንዳንድ አካባቢዎች ግጭት ያለ መሆኑን፣ በተለይም ሸዋሮቢት፣ አርማንያ፣ አንጾኪያ፣ ገምዛና ማጀቴ ላይ በሲቪል ሰዎች ጭምር የሞት የአካልና የንብረት ጉዳት የደረሰ መሆኑን አስታውቋል። እንዲሁም ከደሴ ወደ አዲስ አበባ የሚወስደው መንገድ በተለያዩ ጊዜያት የተዘጋ መሆኑን ማረጋገጥ መቻሉንም ገልጿል። የኢትዮጵያውያን የአርበኞች ድል በዓል ለ82ኛ ጊዜ ዛሬ ተከበረ። በዓሉን በማስመልከት ዛሬ ማለዳ መድፍ ተተኩሷል። ርዕሰ ብሔር ሳህለወርቅ ዘውዴና የጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴን ጨምሮ የተለያዩ ተቋማት ተወካዮች አዲስ አበባ ከተማ 4 ኪሎ በሚገኘው የአርበኞች ድል መታሰቢያ ሐውልት ስር የአበባ ጉንጉን አኑሯል። በ1933 ዓ.ም በዛሬው ዕለት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አዲስ አበባ የገቡበት ቀን ጣሊያን ኢትዮጵያን ለ5 ዓመታት የወረረበት ጊዜ ማክተሚያ ተደርጎ ይወሰዳል። 82ኛው የአርበኞች መታሰቢያ በዓል ዛሬ ሲከበር ከባለስልጣናቱና አርበኞች በተጨማሪ ታዳጊዎችና የተለያዩ የማህበረሰብ አካላትም ወጥተው ዕለቱን በድምቀት አክብሯል። በደቡብ ክልል ከፍተኛ ዝናብ ያስከተለው ጎርፍ የ13 ሰዎችን ሕይወት ቀጠፈ። የጎርፍ አደጋው በውል ያልታወቀ ንብረትም አውድሟል። የአካባቢው ባለስልጣናት እንዳሉት የጎርፍ አደጋው የደረሰው ትናንት ምሽት በክልሉ ጎፋ ዞን ኡባ ደብረ ፀሐይ ወረዳ ዛባ በተባለ ቀበሌ ውስጥ ነው። አደጋው ሊደርስ የቻለው በከተማው ዳርቻ ላይ የሚገኘውና ዛባ በመባል የሚታወቀው ወንዝ ሙሊት ሰብሮ ወደ መንደሮች በመግባቱ መሆኑን የጎፋ ዞን መንግስት ኮሚኒኬሽን መምሪያ አስታውቋል። እስካሁን በወንዙ ዳርቻዎች ላይ በተደረገው አሰሳ የ13 ሰዎች አስክሬን መገኘቱን የመምሪያው ኃላፊ አቶ ካሳውን አባይነ ለዶቼ ቬለ ዲደብሊው ተናግሯል። ከከተማዋ በስተሰሜን በኩል የሚገኝ አንድ ወንዝ አለና ያ ወንዝ ከፍተኛ ዝናብ በመዝነቡ ምክንያት ሞልቶ አቅጣጫውን ሰብሮ ወደ ከተማ ገባ። ከኛ የሆነ የሰው ሕይወት መጥፋትና የንብረት መውደም ተከስቷል። እስካሁን ባለው የአስክሬን ፍለጋ የ13 ሰዎች አስክሬን ተገኝቷል።
በጎርፍ አደጋው ምን ያህል ሰዎች እንደተወሰዱ በውል አለመታወቁን የጠቀሱት አቶ ካሳሁን ቀሪ ተጎጂዎች ሊኖሩ ይችላሉ በሚል ግምት የፍለጋ ስራው አሁንም መቀጠሉን ተናግሯል። ጎርፉ ከሰው ሕይወት በተጨማሪ የመኖሪያ ቤቶችና የቤት እንስሳትን ጨምሮ ለጊዜው ግምቱ ያልታወቀ የንብረት ጉዳት ማድረሱንም አቶ ካሳሁን አስታውቋል። የዝናቡ ሁኔታ ቀጣይነት ሊኖረው ስለሚችል ህብረተሰቡ የአየር ንብረት ትንበያዎችን በመከታተል ተገቢውን ጥንቃቄ እንዲያደርግ የመምሪያው ኃላፊ መምከራቸውን የሐዋሳ ወኪላችን ሸዋንግዛው ወጋዮ ዘግቧል። በአዲስ አበባ ከተማ በሺዎች የሚቆጠሩ መጠለያ አልባ የጎዳና ተዳዳሪ ህጻናት ያለ ፈቃዳቸው በህገወጥ ሁኔታ በዘፈቀደ በጸጥታ አካላት እየተያዙ ወደ ማቆያ ስፍራዎች እንደሚወሰዱ የኢትዮጵያ ሰብአዊ መብቶች ኮሚሽን በምህጻሩ ኢሰመኮ አስታወቀ። ህጻናቱ ህዝባዊና ሃይማኖታዊ በዓላትን እንዲሁም ዓለም አቀፋዊና አህጉራዊ ጉባኤዎችን ተከትሎ በዘፈቀደ መወሰዳቸው አግባብ አለመሆኑን ኢሰመኮ ገልጿል። የኢሰመኮ የሴቶችና የህጻናት መብቶች ኮሚሽነር ወይዘሮ መስከረም ገስጥ ህጻናቱ ላይ ማጎር ሊባል በሚችል መልኩ የሚደርስባቸው በደል ሊወገድ እንደሚገባ ተናግሯል። ማጎር ሊባል በሚችል ሁኔታ ከአዋቂዎች ጋር በመቀላቀል ደህንነታቸውን በሚያሰጋ ሁኔታ ማስቀመጥ፣ አልፎ አልፎ ድብደባ መፈጸም፣ እነዚህ ደግሞ አግባብ አይደለም። እኛ የህፃናትን ጉዳይ አነሳን እንጂ በነገራችን ላይ ይሄ አጠቃላይ ጎዳና ሰዎች ጎዳና ላይ የሚሰሩ ጎዳና ላይ የሚውሉ ጎዳና ላይ የሚያድሩ ወይም የሚኖሩ በርካታ ደግሞ ኢትዮጵያውያንንም የሚመለከት ነገር ነው ማለት ነው። ህጻናቱ ለምን ዓላማ ይህ ድርጊት እንደሚፈጽምባቸው እንደማይነገራቸው ገልጸውልናል ያሉት ወይዘሮ መስከረም የመንግስት አካላት ደግሞ ይህንን እርምጃ የሚወስዱት ለህጻናቱ ደህንነት በማሰብ መሆኑን እንደገለጹላቸው ለዶቼ ቬሌ ተናግሯል። ኢትዮጵያ ውስጥ 150 ሺህ ያለ ህጻናት በጎዳና ላይ እንደሚገኙ ከነዚህም መካከል ወደ 60 ሺህ የሚሆኑት በአዲስ አበባ ከተማ የሚገኙ መሆናቸውን ኢሰመኮ በመግለጫው አመልክቷል። ዘገባውን የላከልን የአዲስ አበባ ወኪላችን ሰለሞን ሙጬ ነው። የሱዳን ግጭት ዳፋ ወደ ጎረቤት ሀገራትም ሊዛመት እንደሚችል የተባበሩት መንግስታት ድርጅት አስታወቀ። ወትሮም ውስጣዊ ችግር በሚንጣቸው የሱዳን ተጎራባቾች ዘንድ ግጭቱ በተለያየ መንገድ ሊስፋፋም ይችላል ተብሏል። የዓለም አቀፉ ድርጅት የሱዳን ልዩ መልእክተኛ ፎልከር ፔሬትስ ከዶቼ ቬሌ ጋር ባደረጉት ቃለ መጠይቅ ከሱዳን ግጭት ጋር በተያያዘ ሁለት አበይት ጉዳዮች አካባቢውን ሊያናጉ ይችላሉ ሲሉ አስጠንቅቋል። አንደኛው ጉዳይ አንተም የጠቀስከው የስደተኞች እንቅስቃሴ ነው። ሆኖም በሌላ አቅጣጫ እንቅስቃሴ እያስተዋልን ነው። ከሳህል ቀጠና ሀገራት ከማሊ፣ ከኒጀር፣ ከቻድ እኔ እድላቸውን የሚሞክሩ የምላቸውና ቅጥረኛ ወታደሮች ፍሰት አለ። ቁጥራቸው ጥቂት አይደለም። ሱዳን ውስጥ የገቡት የጦርነቱ አንደኛው ተሳታፊ የፈጥኖ ደራሽ ኃይል ማለትም አርኤስኤፍን ለመደገፍ ነው። በሱዳን ግጭት ውስጥ የሩሲያ የግል ወታደራዊ ኩባንያ ቫግነር ቅጥረኛ ወታደሮች ይሳተፋሉ ሲሉም ተንታኞችና የመገናኛ አውታሮች ቀደም ሲል ዘግቧል። የሱዳን ልዩ መልእክተኛው ግን ስለ ቫግነር ቅጥረኛ ወታደሮች ተሳትፎ ተጠይቀው ሲመልሱም አሉም የሉምም ማለት አልችልም ብሏል። የቫግነር ቅጥረኛ ወታደሮች በዚህ ጦርነት ተሳትፈው እንደው ለዚህ ተጨባጭ መረጃ የለኝም። ያንን ላረጋግጥም ሆነ የተባለው የለም ለማለትም አልችልም። ከጎረቤት ሀገራት ባሻገርም ሌሎች ሀገራት በሱዳን ግጭት የየራሳቸውን ፍላጎት እያንጸባረቁ በእጅ አዙርም በግጭቱ እየተሳተፉ እንደሚገኙ የፖለቲካ ተንታኞች ይናገራሉ። የጀርመን መራሄ መንግስት ኦላፍ ሾልስ የኬንያ ይፋዊ ጉብኝታቸውን ዛሬ ጀመሩ። ለመራሄ መንግስቱ ዛሬ ረፋዱ ላይ የኬንያ ፕሬዝዳንት ዊሊያም ሩቶ በቤተ መንግስታቸው በወታደራዊ ሰልፍና ማርሽ የክብር አቀባበል አድርገውላቸዋል። ኦላፍ ሾልስ የአፍሪካ የ3 ቀናት ጉብኝታቸውን የጀመሩት ትናንት ከኢትዮጵያ ነበር። አዲስ አበባ ቦሌ አውሮፕላን ማረፊያ ሲደርሱም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ አቀባበል አድርገውላቸዋል። የአገር ውስጥ የመገናኛ አውታሮች ጠቅላይ ሚኒስትር አብይ አህመድ መራሄ መንግስቱን በታላቁ ቤተ መንግስት ተቀብለው መወያየታቸውን ዘግቧል። የጀርመን መራሄ መንግስት ኦላፍ ሾልስ በኬንያ ቆይታቸው ዋነኛ የመነጋገሪያ አጀንዳቸው የኢኮኖሚ ትብብርና የታዳሽ የኃይል ምንጭ ጉዳይ መሆኑ ተዘግቧል። መራሄ መንግስቱ አስቀድመው በያዙት እቅድ መሰረት በትናንትናው ዕለት ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር አዲስ አበባ ውስጥ ስለ አፍሪካ የተለያዩ ግጭቶች ብሎም የሱዳን ውጊያ መወያየታቸው ተገልጿል። መራሄ መንግስት ኦላፍ ሾልስ
በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ባሻገር ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከፕሬዝዳንት ሳህለወርቅ ዘውዴ ብሎም ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ይወያያሉ ተብሎ ከጉዟቸው አስቀድሞ ተዘግቦ ነበር። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። በአማራ ክልል የተለያዩ አካባቢዎች የጸጥታ ሁኔታ ውጥረት የነገሰበት መሆኑን ከአካባቢው የሚወጡ መረጃዎች አመለከቱ። ጎንደር ከተማ ውስጥ መንገዶች ተዘግተው የስራ እንቅስቃሴ የቆመ ሲሆን በአንዳንድ የከተማው አካባቢዎች የተኩስ ድምፅ ሲሰማ ነበር። በደቡብ ክልል ከፍተኛ ዝናብ ያስከተለው ጎርፍ የ13 ሰዎችን ሕይወት ቀጠፈ። የጎርፍ አደጋው በውል ያልታወቀ ንብረትም አውድሟል። የጀርመን መራሄ መንግስት ኦላፍ ሾልስ የኬንያ ይፋዊ ጉብኝታቸውን ዛሬ ጀመሩ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።